ሰላም ተማሪዎች እንዴት ቆያችሁ? እንግዲህ ባለፈው ቪዲዮ የፍሬሽማን ኮርስ አካዳሚክ ሳይኮሎጂ ሞጁል አጠቃላይ ኦቨርቪው ሳይኮሎጂ ሞጁል ኦቨርቪው እንዲሁም ደግሞ የቻፕተር 1 ኦብጀክቲቭ አይተናል። በዛሬው ቪዲዮአችን ደግሞ የምናየው የቻፕተር 1 ኮርሶች ቶፒክ ይዘን እንጀምራለን። ቻፕተር 1 ደግሞ እንግዲህ ኤሰንስ ኦፍ ሳይኮሎጂ ኦር ደግሞ ቤዚክስ ኦፍ ሳይኮሎጂ ነው የምናየው እና እነዚህ ቻፕተር በቢሆን ለርኒንግ አፒታይዘሩንም እንድትሰሩትና ትንሽ ያዝናናቸዋል እና ማለት ጭንቅላት የሚጠይቅ አይነት ጥያቄ ተብሎ ፊት በአማርኛ የሚጠይቅ ጥያቄ ነው እና እሱን እንድትሰሩት ነግሬያችሁ ነበር። ሰርታችሁት ተስፋ አደርጋለሁ። አንገታ የምንሄደው ወደ ዛሬው ክፍላችን ይሆናል። እሱ ምንድነው 1.1 ዲፊኒሽን ኦፍ ሳይኮሎጂ ኤንድ ሪሌትድ ኮንሰፕትስ የሚለውን እናያለን። እዚህ ጋር በሪት ኮሽኖች አሉት። እነዚህ በራሳቸው የምትሰሯቸው ናቸው። በቃ what comes to your mind when you hear the word psychology? ከዚህ በፊት ከምታውቁት አንፃር ራሳችሁ ወደዚህ ኮርስ እናንተን ለማነቃቃት ወይም ደግሞ በደንብ ቀድማችሁ እነዚህ ነገሮች አስባችሁ እኔ አሁን ይሄን ኮርስ ብትማሩት የበለጠ የምትረዱት ይሆናልና ለዛ ነው ከዚህ በፊት ወርልድ ሳይኮሎጂ የሚለውን ወርልድ ስትሰሙ ምን መጣላችሁ ባይማራችሁ የሚለውን ቪዲዮን አንዴ ፖዝ አድርጋችሁ አስቡ እስቲ እና ስለ ሳይኮሎጂ ጋር ሪሌት የሚያደርጉ ኮንሴፕቶችን ከዚህ በፊት ሰምታችሁ ታውቃላችሁ፣ አንብባችሁ ታውቃላችሁ ወይም አይታችሁ ታውቃላችሁ ወይም ተቆሱም እንደዛ ፖዝ ያደርጋችሁ ቪዲዮዎችን እነዚህ አምስቱን በቃ እዩዋቸው ነው የምለው። አሁን ቀጥታ የምንሄደው the word psychology ወደ ዴፊኒሽን ነው። እንግዲህ ሳይኮሎጂ የምንለው ወርድ from two Greek words ነው የመጣው what and what psych and logos ከሚል የግሪክ ወርዶች ነው የመጣው። psych የሚለው እንግዲህ ተርጓሚ ምን ማለት ነው? mind or soul or spirit ማለት ነው። ምን ማለት ሳይክ የምንለው ቃል። ሎገስ ደግሞ study or knowledge ሎገስ የምትለው በብዙ ቦታ ላይ እንዳየ ነው። ሎገስ ማለት study knowledge or discourse ግን ከዚህ በፊታች ላይ ከስተኝታችን ላይ ስለነ ባዮሎጂ እና ጂኦሎጂ እና ሌሎችንም እንደ ባዮሎጂ አይነት ቃላት ያለባቸው ሎጂ ያለባቸውን አይተናል። ማይክሮሎጂ ለምሳሌ ልክ እንደነዚህ አይነቶች ላይ እንዳየነው ሎጂ ማለት ሎገስ ነው። ሎገስ ደግሞ እንደ ስታዲ ነው ማለት ነውና እዚህ ጋርም ሳይክ ማለት ማይንድ ሶል ኦር ስፒሪት ሲሆን ሎገስ ማለት ደግሞ ምንድነው? ስታዲ ናውሌጅ ኦር ዲስኮርስ ማለት ነው ማለት ነው። by combining into these two words the term psychology epistemologically refers to the study of mind soul or spirit የሚለውን ቃል ይሰጠናል ማለት ነው። ኤፒስቴሞሎጂካሊ ስንል እቺ አዲስ ቃል አላስላችሁ ኤፒስቴሞሎጂካሊ ስንል from the root of the word ማለት ነው። from the root of the word psychology is what the study of mind or soul ነው ማለት ነው። psychology from the root of the word ምንድነው ትርጓሜው? the study of mind soul or spirit ነው ማለት ነው። it's often represented by Greek letter psi እቺ ሌተር በዚህ ነው ብዙ ጊዜ ሪፕሬዘንት የምናደርገው አብዛኛውን ጊዜ ምን ተብላ ትነበባለች? psi or si ተብላ ትነበባለች ማለት different psychologists define psychology የተለያዩ ሳይኮሎጂስቶች በተለያየ መንገድ ዲፋይን አድርገውታል። በእነሱ ኢንቴንሽናቸው ላይ ዲፔንድ ነው
እንደገና ሪሰርች አድርገው ከሚያገኙት ፋይንዲንጋቸው ጋር ተነስተው እንዲሁም ደግሞ ከዚህ በፊት ከነበራቸው ባክግራውንድ ኤክስፒሪየንሳቸው ተነስተው ሳይኮሎጂ በተለያየ መንገድ ደስ በራሳቸው በእነዚህ ነገሮች ተነሳ አንደኛ ከኢንቴንሽናቸው አንደኛ ሪሰርች አድርጎ ካገኙት ፋይንዲንጋቸው እና ከባክግራውንድ ከዚህ በፊት ከነበረ ልምዳቸው አንፃር ተነስተው በተለያየ መንገድ ሳይኮሎጂን ዲፋይን ያደርጉታል። ነገር ግን አብዛኞቹ ሳይኮሎጂስቶች የሚስማሙበት ሳይንቲፊክ ዲፊኒሽን ኦፍ ሳይኮሎጂ የትኛው ነው? ይሄኛው ነው። ምን የሚለው ሳይኮሎጂ ሳይንቲፊክ ስተዲ it is a scientific study of human behavior and what mental process ምንድነው? ሳይንቲፊክ ስተዲ የሂውማን ቢሄቪየር ኤንድ ሜንታል ፕሮሰስ ሳይንቲፊክሊ ስተዲ የሚያደርግ ነው። ሳይኮሎጂ ሂውማን ቢሄቪየር ኤንድ ሜንታል ፕሮሰስን ሳይንቲፊክሊ ስተዲ የሚያደርግ አንድ የሳይንስ ዘርፍ ነው ብለው ምን አድርገውታል? ዲፋይን አድርገውታል። እና አሁን እዚህ ጋር በደንብ ስናየው ካየና ሶስት ሜን ኮር የሚባሉ ወርዶች አሉ። ሳይንቲፊክ ስተዲ which means ሳይንስ አለ ማለት ነው። ሳይንቲፊክሊ ስተዲ የሚደረግ ሆነ ሂውማን ቢሄቪየር አለ or behavior generally እንዲሁም ደግሞ ሜንታል ፕሮሰስ የሚባሉ እነዚህ ሶስቶች ለምን ገቡ ያለን ስናይ አንደኛ ሳይንስ የሚለውን ስናይ ሳይኮሎጂ ሳይንቲፊክ ሜቶዶችን ይጠቀማል። ሳይንቲፊክ ሜቶዶችን ይጠቀማል ምን ለማድረግ behavior ሜንታል ፕሮሰስ በሂውማንም ይሁን በአኒማልስ ላይ ይሁን ሜንታል ፕሮሰስ እና behavior ስተዲ ለማድረግ ሳይንቲፊክ ሜቶድ ወይም ሳይንቲፊክ ፕሮሲጀሮችን ተጠቅሞ ስተዲ የሚያደርገው ማለት ነው። ስለዚህ ይሄ ማለት ሳይኮሎጂ doesn't study behavior in common sense ላይ based ነው። ሳይኮሎጂ behavior ስተዲ ያደርጋል rather ሳይንቲፊክ ከዛ ምን ይከተላል? ሳይንቲፊክ ፕሮሲጀሮችን ይከተላል and use empirical data እና ከዚህ በፊት የተረጋገጡትን ዳታዎችን የቢሄቪየር እና ሜንታል ፕሮሰስን ለማጥናት ኢምፓይሪካል ወይም ስተዲ ተደርገው ዶክመንት የተቀመጡ ዳታዎችን ይጠቀማል ማለት ነው። ይህ ሳይኮሎጂ ለዛ ነው ሳይንስ ነው ያለውና ሳይንስም ከዲፊኒሽኑ ላይ አንዱ አካል ነው ዲፊኒሽን። ሌላኛው behavior ነው። behavior ደግሞ ይሄ ደግሞ all of refers to all of outward or overt ማለት ይሄ ግልጽ ነው የሚታየው behavior አክሽናችን and also reactionአችን ለምሳሌ አሁን ቶክ እናወራው ፋሻል ኤክስፕሬሽናችን ሙቭመንታችን እነዚህ ኦቨርት ወይም ደግሞ አውትዋርድ የሆኑት ግልጽ የሆኑት ነገሮቻችን ምን ተብለው እንጠራቸዋለን? behavior እንላቸዋልና ሳይኮሎጂ እነሱን ማጥራት ያደርጋል። ሌላኛው ደግሞ ሜንታል ፕሮሰስ ደግሞ ምንለው ይሄኛው behavior ምንለው አውትዋርድ ነው አይደል? ይሄኛው ደግሞ ምንድነው? ኢንተርናሉ ኮቨርት ነው የተሸሸገው የተከለለው አክቲቪቲያችን የአወር ማይንድ ብዙ ጊዜ ኢንተርናል ኮቨርት አክቲቪቲያችን የት ነው? አወር ማይንድ ነው እና እሱ ሜንታል ፕሮሰስ ነው። ለምሳሌ ያክል ቲንክ ስናደርግ ኮቨርት ነው፣ ፊልም እናደርገው ኮቨርት ነው። ምናልባት እኛ ኤክስፕረስ ካላደረግነው ሪሜምበር ይውላ ኮቨርት አክቲቪቲያችን ነው እና ሳይኮሎጂ እነዚህን ያጥናል ማለት ነው። ሌላኛው ደግሞ ጎልስ ኦፍ ሳይኮሎጂ ነው የምናየው። ዲፊኒሽኑን በዚህ ልክ ካየን ጎልስ ኦፍ ሳይኮሎጂ አሁን እናያለን። እዚህ ጋር ብሬንስቶርሚንግ ኮሽኖች አሉ። እነሱን መሰረታችሁ ቅድም እንዳልኳችሁ ከዛ እናንተ የሆነ ነገር ታስባላችሁ ለምሳሌ አሁን ለሳይኮሎጂ በምን ይጠቅማል ብላችሁ ታስባላችሁ ወይ ይጠይቃል። እናንተ ታስባላችሁ ከዛ በኋላ ግን እውነታውን ስታዩት ከእናንተ ጋር የሚመሳሰል ከሆነ በጣም አሪፍ መቼም አትረሱትም። ደግሞ ከተሳሳታችሁ ደግሞ የበለጠ በጣም አሪፍ ታስታውሱታላችሁና ከዛ አንፃር ነው ብሬንስቶርሚንግ ኮሽን ይጠቅማችሁ እና ቪዲዮውን ፖዝ እያደረጋችሁ ብታዩት ስላለው እንቀጥል እና እዚህ ጋር have you listened some የተወሰነ ሰምታችሁ ተቆራላችሁ ከዚህ በፊት find data see the goals together ብለው በጣም ጥሩ በቃ ያው አይታችሁም ከሆነ ፋይን ካላያችሁም ፋይን አብረን ያው አይነት ነገር as a science psychology has 4 goals እንደ ሳይንስ ሳይኮሎጂ ስንት ጎሎች አሉት? 4 ጎሎች አሉት። አንደኛ ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሬዲክሽን and control። አንደኛ ዲስክሪፕሽን እናያለን
እሱ ነው አንደኛው ጎሉ። Description involves observing the behavior and noticing everything about description both ምናለው behavior observe ማድረግ and noticing everything about እና ስለ behavior ማንኛውም እያንዳንዱ ነገር ኖቲስ እናደርጋለን። ሳይኮሎጂስት ከሆነ ሳይኮሎጂካሊ ስተዲ እናደርግ ከሆነ አንድን ነገር behavior observe እናደርጋለን እና everything about its behavior ኖቲስ እናደርጋለን ማለት ነው። ይሄ አንዱ ጎል ነው። it is a search for answers እና ይሄ ዲስክሪፕሽን ምንድነው? for answer የሆነ መልስ ለማግኘት ሰርች የምናደርገው ማለት ነው። ለሚከተሉ ጥያቄዎች ለምሳሌ what is happening ብለን በአይምሮአችን ቲንክ እናደርጋለን። ለዚህ ጥያቄ ዲስክሪፕሽን የሚባለውን ጎል ስናደርግ በሳይኮሎጂ መንገድ የሆነ መልስ እንፈልጋለን። where does it happen የት ተፈጠረው? to whom does it happen ማን ላይ ነው የተፈጠረው? and under what circumstance does it seem to happen የሚመሳሰሉ ለነዚህ የሚመሳሰሉ ጥያቄዎች ምን አንሰር ሰርች የምናደርግበት እንትን ነው ማለት ነው። ይሄ ጎል ነው ማለት ነው ዲስክሪፕሽን ማለት ሳይኮሎጂ ተጠቅመን። ለምሳሌ ያክል አሁን ይላል እዚህ ጋር መጽሐፍ ሞጁላችሁ እንዳስቀምጠው ኤግዛምፕሉ teacher may notice that a young freshman girl in his or her general psychology classroom is behaving oddly ስለዚህ አንዲት አስተማሪ አንዲት ልጅ ተማሪ ሴት ፍሬሽማን ተማሪ የእሷን ጀነራል ሳይኮሎጂ ኮርስ በደንብ እየተከታተለች አይደለም እና ያልተመቻት እንደሆነ ታያለች አንድ ተማሪ ማለት ነው። ስለዚህ she is not turning to her homework ከዛ እሷ የቤት ስራውን እየሰራችም አይደለም። her result እየወረደ ነው and she seems to have very negative attitude toward the course እና ስለዚህ በዚህ ኮርስ ላይ በጣም ኔጌቲቭ የሆነ አመለካከት ነው ያለው በዚህ ኮርስ ብላ ኤክስፕሌን አድርጋለች። እነዚህን የመሳሰሉት ዲስክራይብ ታደርጋለች ማለት ነው። የልጅቷን ያችን በመመልከቷ behavior-ን አይታ observing ይሆናል። እዚህ ጋር የሚለው ቅድም ዲስክሪፕሽኑ involves observing the behavior and noticing everything about it behavior-ዋ መጀመሪያ ምንም ሳይኮሎጂ ክላስሩም ላይ oddly behave ታደርጋለች አለች። ከዛ በኋላ everything about it ስታይ ደግሞ she is not turning to homework, results are sleeping badly and she seems to have a very negative attitude toward the course እነዚህ የመሳሰሉትን ኖቲስ አድርጋለች ማለት ነው። ሌላኛው ደግሞ ሁለተኛው ኮርስ ጎል ምንድነው? ኤክስፕላኔሽን ደግሞ እንትን ነው የሚሰጠው ኤክስፕሌን የሚያደርገው የሆነ ነገር why is happening ለምንድነው explanation is trying to find explanations for the observe ለተደረገው behavior explain ማለት ምክንያቱም explanation ይሄ observe የተደረገውን behavior explain ለማድረግ መሞከር ነው ማለት ነው። ይሄ explanation ምንለው ማለት ነው ጎሉ። this helps in the process of forming theories of behavior የbehavior theory ፎርም በማድረግ ሂደት ላይ ፋይዳ አለው የሚለው a theory is general explanation of set of observations or facts set of observations or set of facts general explanation እንለዋለን theory እንለዋለን። የሆነ ነገር ኦብዘርቭ አድርገን ወይም እውነታን አይተክ የምትሰጠው ኤክስፕላኔሽን ነው ጀነራል ኤክስፕላኔሽን ቲዮሪ እንለዋለን ማለት ነውና ያንን ለአንድ ቢሄቪየር የምንሰጠው ቲዮሪ ፎርም ለማድረግ ይሄ ኤክስፕላኔሽን በጣም ጠቃሚ ነው ማለት ፎር ኢንስታንስ ኢንዳባብ ኤግዛምፕል ለምሳሌ ያክል ለምን አስተማሪ ያቺ በቀጥታ ኤግዛምፕል ላይ to find out why the girl is doing all those things እነዚህ ነገሮች ስለዚህ ኮርስ ኔጌቲቭ አቲቲዩድ እንዲኖራት ያደረገው እንደገና የሷ ሪዛልት ስሊፒንግ ባድ የሆነው በትን ምክንያት እነሱ ነገሮች ለምን እንደተፈጠሩ እነዚህ ሁሉ ለምን ያደረገች እንዳለች ለማወቅ ያክል
አስተማሪቷ ምን ልታስብ ትችላለች? ልትጠይቅ ትችላለች። ዩኒቨርሲቲ ካውንስለሮችን ልትጠይቅ ትችላለች። ሳም ቴስቶችን አድሚኒስተር ትችላለች እና ቤተሰቦቿን ስለ ከቤት ውሎ ከዚህ በፊት አኗኗሯን ልትጠይቅ ትችላለች። እንደገና ፍሬንዶቿን፣ ጓደኞቿን እና የመሳሰሉትን ጥያቄ ሰዎች ልትጠይቅ ትችላለች። ከዛ በዚህ ጊዜ ምን ታገኛለች? የሆነ ኤክስፕላኔሽን ፋይንድ አውት ታደርጋለች ማለት ነው። እና ይህንን ጠቅማ በእሷ በኦብዘርቭድ ቢሄቨር ላይ ተነስታ አይታ የተለያዩ ቲዎሪዎች ታገኝ ትችላለች ማለት ኤክስፕላኔሽን። እሷ እኮ እንዲህ ነበረች፣ እንዲህ ስለሆነች እንዲህ የሚል የተለያዩ ኤክስፕላኔሽን ታገኛለች ማለት ነው። ሌላኛው ደግሞ ፕሪዲክሽን ደግሞ about determining what will happen in the future ወደፊት ምን ይፈጠራል የሚለውን ዲተርማይን ስለማድረግ ነው። ይሄ ደግሞ ፕሪዲክሽን ጎል እንደ above example the case of freshman girl psychologist or counselor ይህ ሳይኮሎጂስቷ ወይም ካውንስለሩ ምን ብሎ ሊያስብ ይችላል አለ አሁን የቀደመ ኤግዛምፕል ላይ ይሄ ጎል ማለት ነው። based on previous research into similar situations that ከዚህ በፊት በእንደዚህ አይነት ሲቹዌሽን ላይ ሆኖ ከዛ ምን አይነት ሪዛልት ገጥሞታል የሚሉ የተለያዩ ፋይንዲንጎች ከዚህ በፊት previous researchoች ይኖራሉ። እነሱ ላይ ዲፔንድ በመሆን ምን ብለው ሊያስቡ ይችላሉ? ፕሪዲክት ሊያደርጉ ይችላሉ። the girl may never be able to reach her full learning potential እቺ ሴት በፍጹም የእሷን የመማር ሙሉ አቅሟን ላይ አዲስ ብሎ ፕሪዲክት ሊያደርጉ ይችላሉ። ሌላኛው ኮንትሮል ነው። አራተኛው ምንድነው የሚባለው? አራተኛው ጎል ኦፍ ሳይኮሎጂ ማለት ነው። ይህ ደግሞ how can it be changed የሚለው ኮንትሮል ስንል ራሱ የሆነ ነገር ምን ማለት ነው? መቆጣጠር ነው። የሆነ በቃ አለ ስቴብል ነው፣ በትክክለኛው መንገድ ኮንትሮል ማድረግ ነው። ቃሉ ራሱ እንደምንረዳውና እንዴት ነው መቀየር የሚችለው የሚል ነገር ነው። ወደ ትክክለኛው control or modify or change the behavior from what undesirable to such as failing in school ከሆነ undesirable ካሱ desirable ነው what academic success ወደዚህ behavior ምን ማድረግ ነው አለ modify change or control ማድረግ ነው። in the for example ለምሳሌ አሁን certain learning strategies can be used የተለያዩ learning strategies ሴት ወይም ወጣት ለማድረግ ሊጠቀም ይችላል። ምን ለማድረግ ይህች ተማሪ successful በአካዳሚክ እንዲሆን successful እንድትሆን ሰርተን ሆነ learning strategies እንጠቀማለን። ስለዚህ ኮንትሮል ጥቅሙ አሁን ይሄ ሳይኮሎጂ ኮንትሮል ነው ብለናል። ስለዚህ ይህ ኮንትሮል የሚባለው ጎል ሳይኮሎጂ ምንድነው አለ የሆነን undesirable ወደ desirable ዋን ማለት modify or change ማለት ነው ነው። አሁን ቢጋ ምን አየን? ጎል ሳይኮሎጂ አንደኛ ዲስክሪፕሽን ነው። ዲስክሪፕሽን ምንድነው? behavior observe ማድረግና noticing everything about it observe አድርገን እና በደንብ በቃ ስለ behavior እያንዳንዱን ነገር ማየት ነው። እንደገና የሆነ ለነዚህ ለምሳሌ what's happening where does it happen to whom does it happen እዚህ ጋር በቃ የምናገኘው ምንድነው በደንብ አድርገን behavior መረዳት ዲስክሪፕሽን ላይ የምናገኘው። እዚህ ጋር ደግሞ ኤክስፕላኔሽን ምን ሁለተኛው ጎል ደግሞ why is it happening ለምን ነው የተፈጠረው። ስለዚህ ይሄ ደግሞ ስለ behavior ዲፋይን ማለት ነው። መጀመሪያ behaviorን በደንብ ማወቅ፣ ከዛ በኋላ ደግሞ ስለ behavior ለምን እንደተፈጠረ በደንብ ዲፋይን ማድረግ behavior ወይም ደግሞ ኤክስፕሌን ማድረግ ነው። ሶስተኛው ደግሞ ፕሪዲክሽን። ይህ behavior መጀመሪያ behaviorን አወቅ ነው። behavior ለምን እንደተፈጠረ እንዳለ behaviorን በደንብ ኤክስፕሌን አደረግነው። ከዛ በኋላ ያ behavior ወደፊት ምን ያመጣል፣ ምን ከዚህ በፊት ከነበሩ በዚህ behavior ላይ የሆነ ነገር ኤክስፕሌን ተደርጎ በኋላ ላይ የሆነ ነገር ሪች አውት ተደርጎ ከኦብዘርቭ ከተደረገው ተነስተን
ይህ ፔፐር ምን ሊያመጣ ይችላል የሚለውን ፕሪዲክት ማድረግ ነው። ይሄኛው ደግሞ ፕሪዲክሽን፣ ሌላኛው ኮንትሮል ደግሞ ስለዚህ ይሄ ነገር አንዲዛይረብል የሆነው እንዴት ነው ወደ ዲዛይረብል ቼንጅ የምናደርገው ሞዲፋይ የምናደርገው የሚለውን ነው እንደዚህ የሚያደርጉት ማለት ነው። አሁን አጣዩ ደግሞ ሂስቶሪካል ባክግራውንድ ኤንድ ሜጀር ፐርስፔክቲቭ ኢን ሳይኮሎጂ የሚለው ነው። እዚህ ጋር ብዙ ኮሽኖች አሉ ስሏቸው ሳይኮሎጂ is a relatively new field in the realm of science። እንግዲህ ሳይኮሎጂ የሚለው በሳይንስ ዘርፍ በጣም ኒው ተብሎ የሚታሰብ ሳይንስ ዘርፍ ነው ማለት ነው። በሳይንስ ዘርፍ ውስጥ ኒው የሚባል በቅርብ ጊዜ የመጣባት 125 ዓመት ማለት በጣም ትንሽ ነው። ኒው ሳይኮሎጂ ነው። this began as a science of its own እንደ ሳይንስ ነው የጀመረው በ1879 ነው። ከሎጂክ ጋር ነበር ከዚህ በፊት አብሮ ስተዲ የሚደረገው፣ ነገር ግን በ1879 ራሱን ችሎ እንደ ሳይንስ ነው ወጥቷል። በማን በየት ውስጥ ሌፕዚግ ጀርመኒ ውስጥ ነው የወጣው። ስታብሊሽመንት ኦፍ ውንዲትስ ሳይኮሎጂ ውንዲትስ የሚባለው ሳይኮሎጂስት አለ። በእሱ ሳይኮሎጂ ላቦራቶሪ ውስጥ ነው ስታብሊሽ ተደርጎ የወጣው ማለት። ይሄ ዴቨሎፕ ዘ ቴክኒክ ኦፍ ውንዲትስ እንግዲህ ሲምንለው ውንዲትስ ነው። ውንዲትስ የሚባለው ሳይኮሎጂ ኦብጀክቲቭ ኢንትሮስፔክሽን የምንለው ቴክኒክ ኦፍ ኦብጀክቲቭ ምን አደረገ ዴቨሎፕ አደረገ። አፍተር ሂስ ላቦራቶሪ ከሱ ላቦራቶሪ በኋላ ሳይኮሎጂ ምን ጀመረ አስዋን ፊልድ ኦፍ ስተዲ ሆኖ ተቋቁሞ ጀመረና እሱ እንዴት ምን ተባለ ፋደር ኦፍ ሞደርን ሳይኮሎጂ የሚለውን ስም እሱም አገኘ ማለት ነው። አፍተር ሳይኮሎጂ has been started as a science ሳይኮሎጂ እንደ ሳይንስ ነው ከጀመረ በኋላ it went to different schools ወደ ተለያዩ ስኩል ኦፍ ቶቶች ሄዶ እና እነዚህ እዛው ተግባራዊ ተደርጎ ወደ ኖርማል ወደ ቲቺንግ ተገብቷል ማለት እና እነዚህ ስኩሎች በምን ተከፍለዋል? በሁለት ኦልድ ኤርሊ ኤንድ ሞደርን ተብለው ተከፍለው ስኩል ኦፍ ቶት ላይ ገብቶ መማር ተጀምሯልና እነዚህ ኤርሊ ስኩል ሶፍት ሳይኮሎጂ ቶቶች አሉ። እነሱን አሁን ላይ ቪዲዮአችን ኦልሞስት ወደ 20 ቪዲዮ ደቂቃ የቆየ ስለሆነ እንዳይረዝምብን በቀጣዩ ቪዲዮ እናያቸዋለን አሉ። በዚህ በምንድነው በኦልድ ኤርሊ ወይም ደግሞ ኦልድ የምንላቸው ብቻ ወደ 5 አሉ። በዛኛውም በሞደርንም ወደ 4 ነው 5 እንደሆነ አሉ። ስለዚህ ቪዲዮአችን እንዳይረዝምብን ለአሁን ይበቃናል። እንግዲህ የዛሬው መማር ማስተማር እዚህ ጋር ይበቃናል። ምናልባት ያልገባችሁ ነገር ካለ ኮሜንት ላይ ትገኛላችሁ። ሐሳብ አስተያየትም ካላችሁ እዛው ኮሜንት። ከዛ በተጨማሪ እንግዲህ አበረታቱኝ፣ ላይክ አድርጉ። ይህንን ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር አድርጉላቸው። እንዲሁም ደግሞ ሰብስክራይብ አድርጉ ቻናሌን። ቸር ቆዩልኝ።